ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው ገልጸዋል። በክልላችን 143 የሚደርሱ የሰንበት ገበያዎችን ማቋቋም የቻለን ሲሆን በአይነቱ ለየት ያለና በአገር አቀፍ ደረጃ ለመጀመሪያ ጊዜ የሆነ በክልላችን ዶክተር እንደሻው ጣሰው ኢኒሼቲቭ የሰንበት ገበያዎችን ከሰንበት እስከ ሰንበት በተለይም የዕለት ጉርሳቸውን ወይ ደግሞ የዕለት ስራ ሰርተው ጉርሳቸውን የሚመገቡትን ደሃ የህብረተሰብ ክፍሎችን ለማዳረስ ወይ ደግሞ እነሱን ተጠቃሚ ለማድረግ የሚያስችል ከሰንበት እስከ ሰንበት ገበያ በተያያዘው ኢኒሼቲቭ መሰረት ተግባራዊ ማድረግ ተጀምሯል። የግብይት ማዕከላት በማሻሻል በሰባቱም የመንግስት መቀመጫ ማዕከላት ከሚቀጥለው ዓመት ጀምሮ ትልልቅ ሞሎች እንደሚገነቡ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናግሯል። ሁሉም ማዕከላት ገበያውን እዚህ ምስል ላይ በምታዩት መሰረት አሻሽለን ትንሽ ለማሳደግ ሞክረናል። ይሄ መጀመሪያ ጥረታችን ሲሆን በሰባቱም የመንግስት መቀመጫ ማዕከላት ከሚቀጥለው ዓመት ጀምረን ትልልቅ ሞሎችን ለመገንባት ፍቃደኛ ከሆኑ የንግድ ማህበረሰቦች ጋር እየተወያየን ያለነው። ትልልቅ ሞል ያስፈልገናል። 2000 3000 ካሬ ሜትር ላይ ያረፈ ትልልቅ ገበያዎች ያስፈልጉናልና እሱን እየሰራን ያለነው። ጥቂት ዓመታት ደግሞ ቆይተን ሁሉ ነገር ፈጣሪ ቢፈቅድልን ሞል ብቻ ሳይሆን ትልልቅ የስብሰባ ሴንተሮች በየማዕከላቱ ለማቋቋም ከግለሰቦች ከነጋዴዎች ጋር ምክክር እያደረግን ነው። ይሄን ለማሳካት የሁላችንም ጥረት ተጠናክሮ መቀጠል ይኖርበታል። የክልሉ ንግድና ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው በበኩላቸው በ6 ማዕከላት የሚገነቡ ከሰንበት እስከ ሰንበት የገበያ ማዕከላት ከ84 ሚሊዮን ብር በላይ ወጪ እንደሚጠይቅም አስረድቷል። በዚህ ፕሮጀክት ላይ በተለይም በአማካይ እያንዳንዱ ፕሮጀክት ከ14 ሚሊዮን ብር በላይ በድምሩ 84 ሚሊዮን ብር ወጪ ተደርጎ በክልሉ መንግስት የሚገነባ ሲሆን በዚህ ግንባታ ውስጥ በተለይ አንዱ የገበያ ማዕከል ከ34 በላይ የሆኑ ክፍሎች ያሉት እንደዚሁም የራሱ ሻወር ሽንት ቤት ያለው ማጠቢያ ክፍሎች ያሉትና የመኪና መቆሚያ ቦታ ያለበት በአጠቃላይ ከ2000 ካሬ ሜትር በላይ በሆነ ቦታ ላይ የሚያርፍ ትልቅ የገበያ ማዕከል ነው ማለት ነው። የሰንበት ገበያዎች አርሶ አደሩና ሸማቹን ህብረተሰብ ተጠቃሚ ማድረጉን በመርሃ ግብሩ ተሳታፊ የነበሩ አንዳንድ አርሶ አደሮችና ሸማቾች ተናግሯል። አርሶ አደር እንዳይበዘበዝ ደላላ መሃል 3 ቦታ ተከፋፍሎ እንዳይበሉ ያደርገዋል። ለዚህ ይሄ ማዕከል በጣም ደስ ብሎናል። ይህንን ማዕከል እውነት ለዚህ አስተሳሰብ ኢልማ አድርጎ ራዕይን ሰንቆ የመጣው ሰው በጣም ነው የምናመሰግነው። ከተገኙ ትልቅ የድል ውጤቶች አንዱ ነው ይሄ ከሰንበት እስከ ሰንበት ገበያ። ይሄ በሌላ አካባቢ ሲደረግ በጣም ስንፈልገው የኖረና አዲስ አበባ በየከተማው በየጎራው እንደዚህ ተከፍቶ ደላላ ሳይኖር ቀጥታ ከገበሬው ከራሱ ሄዶ ሸምቶ አምጥቶ ለህብረተሰቡ በመጠነኛ ገቢ የሚያስተላልፉበት እና ግብይት የሚካሄድበት ድሃው የሚጠቀምበት በማዕከላዊ ኢትዮጵያ ክልል